ታዲያ ነብዩ አለይሂ ሰላቱ ወሰላም በ63 ዓመታቸው ፊታቸው ላይ ጺማቸው ላይ 2 ሽበት ብቻ አለ ይታወቃል። ሰውነታቸው ላይ ጠቅላላ ያለው ሽበት 11 ነው። ከደረታቸው ከእጃቸው ጺማቸው ጸጉራቸው ያለ 11 ነው ይላል አነስ ኢብኑ ማሊክ። ግመላቸው ላይ ቁጭ አሉና የመሰናበቻ ኹጥባቸውን እዛ ቦታ ላይ ያደረጉ። ለዓለም ልጆች የመጨረሻውን መልእክት አስተላለፉ። አዩሃና ሳሉ እናንተ ሰው ልጆቹ ያሉ እስማዑ ከላሚ ንግግሬን ስሙ ሊአኒ ላአድሪ ለአሊ ላአልቃኩም በዐደ ዓሚ ሃዛ ከዚህ ዓመት በኋላ ላላገኛችሁ ይችላሉ አሉ። ፊ መቃሚ ሃዛ እዚህ ቦታ ላይ ላታገኙ ትችላላችሁ አሉ። ይሄ መርዶ ነበር ለሰሃባው። ደንግጠውን ያዳመጡት ተንቀጥቅጠውን የሰሙት። አዩሃና ሳሉ እናንተ ሰው ልጆች ሆይ ወኢነ ዲማአኩም ወአምዋለኩም ወአዕራደኩም ሐራሙን ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ። ይሄንን መልእክት አስተላለፉ። ተረዳችሁኝ አሉ ሰሃቦችን። ሰሃቦች ምን አሉ? አዎን አሉ። ነቢዩም ዓለይሂ ሰላቱ ወሰላም እጃቸውን ጣታቸውን ይላል አንዴ ወደ ሰማይ ወደ ላይ አንዴ ወደ ሰዎቹ እየጠቆሙ አላሁመ ሽሃድ ይሉ ነበር። ጌታዬ ወይ ምስክር ሁነኝ ይላሉ። አድርሻለሁ አዎ ተቀበቃ አድርሻለሁ። መልእክታቸውን እየቋጩ ነው። ወደ ሰማይ ወደ ላይኛው ዓለም እየጠቆሙ ወደ አላህ ወደ ታች ወደ ሰው እየጠቆሙ አላሁመ ሽሃድ ይሉ ነበር። አላሁ ምስክር ሁነኝ ይላሉ። ከዛም ንግግራቸውን አስከተሉ። አዩሃ ናስ እስተውሱ ቢኒሳኢ ኸይራ ፈኢነኩም አኸዝቱሙሁነ ቢአማናቲላህ ወስተሕለልቱም ፍሩጀሁም ቢከላሚላህ። በአላህ ንግግር አማና የተሰጣችሁን ሴቶችን ጠብቁ አሉ። አድርሻለሁ አሉ። አዎ አሉ። አሁንም አላሁመ ሽሃድ አሉ። አላህ ሆይ ምስክር ሁነኝ አሉ ወደ ሰዎች። ይሄ ኹጥባ አስደንጋጭ ኹጥባ፣ ጸጉሩን የተቆጣጠረ ቆዳን የተቆጣጠረ ትልቅ ንግግር ነው። ዓለም ጆሮውን ከፍቶ ያዳመጠ የመጨረሻ ማሳረጊያቸው የ23 ዓመት የዳዕዋቸው ማሳተሚያ ቦታው እሱ ነው። ከዛም ቀጠሉ። አዩሃ ናስ አሉ ኢነ ረበኩም ዋሂድ ወኢነ አባኩም ዋሂድ ኢነ አክረመኩም ዐንደላሂ አትቃኩም ወለይሰ ሊዐረቢይን ፈድሉን ዐላ ዐጀሚይን ኢላ ቢተቅዋ። እናንተ ሰዎቹ ያሉ ጌታችሁ ስንት ነው? አንድ ነው አሉ። ላ ሸሪከ ለህ። ወኢነ አባኩም ዋሂድ አባታችሁሳ አንድ ነው፣ አደም ነው። ከናንተ መሃል አላህን በመፍራት ቢሆን እንጂ መበላለጥ የለም አሉ። አይደለም በአንድ ብሔር መሃል በአረብና አረብ ባልሆነው ባህል እንኳን ብልጫ የለም አላህን በመፍራት ቢሆን እንጂ አሉ። የሰው ልጅ የሚበላለጠው በምንድነው? በመፍራት። ሰው በብሔሩ አይበልጥም። አማራ በመሆኑ ኦሮሞ በመሆኑ ትግሬ በመሆኑ ጉራጌ አይደለም የሚበልጠው፣ አላህን በመፍራት ጥጉ ነው ደረጃው ላይ የሚለየው። ነብዩ አለይሂ ሰላቱ ወሰላም ይሄ መስፈርታቸው ነው። እሳቸው ኢማም ሲሆኑ ሙአዚን ማን የሆነው? ተቅሩ ቢላል፣ አፈር ላይ ወድቆ የተረገጠውን ቢላል ከአባ ላይ ወጥቶ አዛን እንዲያደርግ አደረጉ። ብልጫ በተቅዋ ነው። ለዛ ነው አንድ ያግንተውት አንተ ቢላል እንዴት ነው ጀነት ውስጥ እርምጃህን ሰማሁት እሳሉት። የቢላልን እርምጃ ያውቁታል። አዎን እርምጃውን ሁሉ የሚያውቁት የቅርብ ወዳጃቸው ነበር። ጀነት ውስጥ እርምጃህን ሰማሁት አሉ ነብዩ አለይሂ ሰላቱ ወሰለም። አንተ ቢላል ምን ትሰራለህ ብለው ጠየቁት። የአላህ መልእክተኛ ስራ የለኝም፣ ውዶ ባረክ ቁጥር ግን 2 ረካዓ ሰግዳለሁ አለ። ቢላል ምድር ላይ ያለ የጀነት ውስጥ ኮቴውን ያዳመጡለት ቢላል በምን ነው የቀደመው? ለአላህ ባለው ተቅዋና ፍራቻ። ጀነት የምትናፍቀው ቢላል ቆዳው አይደለም ከፍታ የሰጠው ለአላህ ያለው ጥንቃቄ፣ ለዲኑ የከፈለው መስዋዕትነት። ብልጫ በምንድነው? በተቅዋ ነው፣ አላህን በመፍራት ብቻ። ነብዩ አለይሂ ሰላቱ ወሰለም ከዛም አስከተሉ፣ ወሲያቸውን ቀጠሉ። የተለያዩ ወሲያዎችን አሁን ይደክማቸዋል ብለን እንጂ አረበኛውም ኹጥባ ብለን ብንተነትነው ሁሉ ደስ ይለኝ ነበር። ብልጫ ያለው በምንድነው? አላህን በመፍራት ብቻ ነው። ይሄ ነዚህ ቦታ ላይ ነብዩ አለይሂ ሰላቱ ወሰላም ያተሙበት የመጨረሻ ቃል ኪዳናቸውን የሰጡበት ቦታ ነው። የሰው ልጅ ባለባበሱ አይደለም። ለዛ ነው ነብዩ አለይሂ ሰላቱ ወሰላም አንድ ሰው እኮ አለባበሱ የቆሸሸ ጸጉር የተቆጣጠረ አቧራ የለበሰ
በር ላይ ማነህ ወደ ዛበል የሚባል ለው አቅሰመ አለላህ ለአበራ አላህ ላይ እኮ ምሎ አንድን ዱዓ ቢያደርግ አላህ መሐላው የሚያጸደው ባሪያ አለ አሉ። ልብ ብላችኋል? በሱፍ እንዳናምን እኮ ነው፣ በነጭ ልብስ እንዳናምን። አቧራ የለበሰ በር ላይ መጥቶ የኔ ምስኪን ነኝ አስጠጉ የሚለው አላህ ዘንድ ቢምል አላህ ሊቀበለው ይችላል። ብልጫ ያለ አላህን በመፍራት ብቻ ነው። ሁለተኛና ትልቁ ወሲያ ኹጥባቸውን ካደረጉ በኋላ ያተሙበት ወሲያ فليبلغ منكم الشاهد الغائب ከናንተ መሃል እዚህ የታደመ ሰው ላልታደመው ያድርሷል። ነብዩ አለይሂ ሰላቱ ወሰለም እናንተም ቢሆን ዛሬ እዚህ ታድመናል፣ የሰማነውን ለቤተሰብ ማስተላለፍ አለብን። ይሄ ኡማ ከዚህ በኋላ ነብይ አይመጣለትም። ነህኑ ረሱሉ ረሱልላህ የነብዩ መልእክተኞች ማነን? እኛ ነን እኮ በቃ ነብይ የለም ከሳቸው በኋላ። ዑለማዎቹ፣ ኡስታዞቹ፣ ዱዓቶቹ፣ መሻይኾቹ ነው ይሄን ዲን እየተቀባበሉ ያስተላለፉት። ዳዕዋ የዚህ ኡማ መለያ ቀለም ነው። ወልተኩም ሚንኩም ኡመቱን የድዑነ ኢለል ኸይር ወየእሙሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሑን ነው የሚለው አላህ። ከናንተ መሃል እኮ የተወሰነ ክፍል ይኑር በመልካም የሚያዝ በመጥፎ የሚከለክል መልካም የሚሰራ ይላል አላህ። ይሄ ኡማ የዳዕዋ ኡመት ነው የምንባለው። ኡመቱ ዳዕዋን ሁላችንም የማስተላለፍ ግዴታ አለብን። በልጉ ዐኒ ከማ ዐንደ አልቡኻሪ ኢብኑ መስዑድ ባስተላለፉት በልጉ ዐኒ ወለው አየተን ከኔ የሰማችሁትን አንዲት አንቀጽም ቢሆን አስተላልፉ ብለዋል ነብዩ አለይሂ ሰላቱ ወሰለም። ዛሬ ስንት ትምህርት ተምረናል? ብዙ አይደለም እንዴ? ቤተሰብ ስንመለስ ለጎረቤት ይሄን መልእክት ጋሩ ሰውርን እኮ አየነ ታሪኩ ይሄ ነው። ጋሩ ሒራን አየነ ታሪኩ ይሄ ነው። ጀበል الرحማ ጥግ ቁመን ስለ ሐጅ ስነ ስርዓት ተምረናል። ይሄን ሁሉ ዕውቀት ያያችሁትን የታዘባችሁትን ሄደን ማስተላለፍ የኛ ግዴታ ነው ኢንሻአላህ።